ውጤት በእድል አይገኝም። ዋናው ነገር አስተሳሰባችንን መቀየር ነው ያለብን። ውስጣችን አንችልም፣ ወድቃለሁ፣ እከስራለሁ ብለን ካሰብን በዛው ይሄዳል ማለት ነው። ግን ራሳችንን እስቲ እችላለሁኝ፣ አደርገዋለሁኝ፣ ብከስርም ደግሞ እነሳለሁ ብለን ውስጣችንን እናሳምነው፣ ውጤቱ ያማረ ይሆንልናልና ብንችል ኔጌቲቭ ነገር ትተን ፖዚቲቭ ነገሮችን ውስጣችን እናስገባ። እስቲ አንዳንድ ጊዜ አንዳንድ ሰውን እስቲ አስቡት። ያን ሰው ስታስቡት ይደውልላችኋል። እውነት ይህን ነገር እስቲ እንደ ፕራክቲስ ነገር አድርጉና ስለሆነ ሰው ስታስቡ ያ ሰው ወይም ይደውልላችኋል። እደውላለሁ ብላችሁ ያሰባችሁት ሰው ራሱ ይደውልላችኋል። ያ ምንድነው? በቃ ውስጣችሁ አስገብታችሁታል ማለት ነውና የምታምኑበትን ነገር ራሱ ውስጣችሁ ካስገባችሁት ፖዚቲቭ ካሰባችሁ የማይሆንበት ምክንያት ምንም ነገር የለምና ፖዚቲቭ ውስጣችን እናስገባ፣ ፖዚቲቭ እናስበላለሁኝ። መልካም ቀለውላችሁ። የምናምንበት ነገር ላይ እያንጸባረቀን እንሄዳለን። ግን ፍርሃት ካደረብን፣ ራሳችን ላይ ጥርጣሬ ካደረብን ግን ማመንታት ይመጣል ማለት ነው። ግን እችላለሁ፣ አደርገዋለሁ ካልን ግን አንድ ስቴፕ ወደፊት እንድንሄድ ይረዳናል።